ካርቶን ነው የሚሸጠው። 5 ተደራራቢ ነው እና ደግሞ እዚህ ጋር ጁሰር አለ። በነገራችን ላይ ጁሰሩ ይሄ 7 ስታር ይባላል። ምርቃን ትፈልጋለች እህቴ ቡና ለቤተሰቦቿ ቀሽር እኔ ነኝ ያለ ቡና የምትወዱ እንግዲህ ለቤተሰቦቿ ያው ተደራራቢ ሳህን እንግዲህ 2 ካርቶን ነው 5 ሀባ ለብፌም ይሆናል። ያው የእህቴ ዕቃ ለየት የሚያደርገው ዛሬ ደግሞ ሀርቡ ላይ እንግዲህ ይሄን መሰለ ሮቶ 1000 ሊትር ሮቶ 2 ሮቶ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሳዳና ቤተሰቦች እንዲሁም ባለዚህ እቃ እንዴት ነሽ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ያው ወጣ ያለ ነገር ነው ማሳያችሁ። በተለይ እነዚህ ብረት ድስት ምናምን አብዛኛው ጊዜ የተለመደው ከውጭ ማምጣት ነው። ይሄ በግ መስሪያ ለሰደቃ ለምናምን ለፕሮግራም ለሰርግ ለሁሉም ነገር የሚሆን ብረት ድስት ነው። እንደምታዩት ትልቅ ነው እና በጣም ወፍራም ደግሞ አብዛኛው ጊዜ ይሄ ከውጭ ሲመጣ ነው እንትን ብለው ይሄ ደግሞ ጭልፋው ነው ወጡ ማውጫ በዚህ እየዛቃችሁ ነው ታረጉት። ይሄ ጭልፋ አያችሁት? በዚህ ራሱ ብትጣሉ ብትመቱበት ራሱ አይሰማም። እና እንደምታዩት ብረት ድስቶቹ እዚህ ጋር ይሄ ሴኔጋል የሚባል ብረት ድስት ነው። ሴኔጋል የሚባል ብረት ድስት ማለት ነው። ክብደት እንዳይመስላችሁ። እኔ ራሱ ቤት በትንንሾቹ አለኝ አነሳነስ ባለው በእነዚህ ማለት ነው። እና በጣም አሪፍ ነው። እና ዛሬ ሀርቡ ከተማ ላይ ሰርፕራይዝ ነው ይሄ ለቤተሰቦቿ። እንግዲህ እህቴ እንደምታዩት ብረት ድስቶቹ ከትንሽ ከዚህ ነው የጀመረችው እሷ ትንሿን። ይቺ በጣም ትልቅ ናት። እንግዲህ አንድ ቤተሰብ በደንብ አርጋ ወጥ የምትሰራው ይቺ ትንሿ ከትንሿ ነው የጀመረችው። ይሄ አለ ቀጥሎ ይሄ ቀጥሎ ደግሞ ይሄ የትልቅ ነው የፍየል ምናምን መስሪያ ማለት ነው። እና እንደምታዩት ደግሞ እዚህ ያው ተደራራቢ ሳህን አለ። ከዚህ በፊት ማሳይቻችኋለሁኝ። እንደምታዩት ይሄ ትልቁ ነው የመጨረሻው በጣም ትልቅ ነው። ከዛ 5 ተደራራቢ ያለው ማለት ነው። በዚህኛው በኩል እንደምታዩት 5 ተደራራቢ ነው። ከነ ካርቶን ነው የሚሸጠው። 5 ተደራራቢ ነው። እና ደግሞ እዚህ ጋር ጁሰር አለ። በነገራችን ላይ ጁሰሩ ይሄ 7 ስታር ይባላል። 7 ስታር ጃፓን ምርት ነው። ቆንጆ ጁሰር ነው። 2 የእንትን አለው 2 የቅመም አለው እና አንድ እንደምታዩት ይሄ ጆኩ ነው። ውስጡ አንድ ቅመም አለው። እዚህ ጋር ደግሞ የቅመም አለች። እዚህ ጋርም ትንሿ የቅመም ናት። እቺ ተለቅ ያለ ነው። እዛ ውስጥ ያለው ደግሞ ተለቅ ያለ የቅመም ነው እና ይሄ 7 ስታር ይባላል። አንደኛ የሚባል መፍጫ ነው ማለት ነው። መፍጫ በነገራችን ላይ እንደየደረጃው አለ። እንደየደረጃውም ዋጋውም የሚቀንስ የሚጨምር አለ። ይሄ ቆንጆ የሚባለው ነው እና እዚህ ጋር ምንጣፍ አላት። ይሄ የሳንቲሙ ምንጣፍ የሚባለው ወፍራም ወለል ምንጣፍ ነው። እንደምታዩት አስቆርጠንላት ነው። እዚህ ጋር ደግሞ ፍራሽ አለ። ይሄ 20 ቲክነስ የሚባለው ፍራሽ ነው። እንደምታዩት በጣም ጠንካራና ቆንጆ ፍራሽ ነው። በተለይ ለሳሎን እነዚህ ናቸው። ጠበብም ያሉ ናቸው። በጣም ትልቅ ያለም አይደለም። ጠበብ ያለ ቆንጆ ፍራሽ ነው። ይሄ እንደምታዩት ለቤተሰቦቿ ሰርፕራይዝ ገዝታው ነው። እዚህ ጋር ኮንፈርት አለ። ኮንፈርት ይሄ ላሜ ቦራ ይባላል ከለሩ ማለት ነው። ጥቁር በነጭ ቆንጆ ኮንፈርት ነው። ቤትም ድምቅ ያደርጋል ብዬ አስባለሁ። እዚህ ጋር እንግዲህ ምርቃን ትፈልጋለች እህቴ ቡና ለቤተሰቦቿ ቀሽር እኔ ነኝ ያለ ቡና የምትወዱ እንግዲህ ለቤተሰቦቻችሁ። ኢትዮጵያ ላይ ብዙ አብዛኛው ቤተሰብ ቡና እየጠጣ ነው ዱአ የሚያደርገው ለልጆቹ ምናምንና ቡና ገዝታ ዱአ ልታስደርግ ነው። እዛ ጋርም ስኳር አላት እና እንደምታዩት ብዙ እቃ ነው ያለው። ያው እቃውን መዘርዘር በጣም እንትን ይላል። እዚህ ጋርም እንደምታዩት ትራስ ልብስ እኔ ጋር የተሰራ ነው። እኔ ትራስ ዘይት አለ። ዘይት ይሄ 20 ሊትር ዘይት ነው እና ቆንጆ ነው። ለቤተሰብ ምርቃን የሚፈልግ ሰው እንግዲህ ዘይቱን፣ ስኳሩን፣ ቡናውን እንደምታዩት ትራስ ልብሶችም እዚህ አላት። እኔ ጋር የተሰራ ትራስ ልብሶች ናቸው እነዚህ። እንደምታዩት ጆኮች አሉ ምናምን። ብረት ድስት አለ ተደራራቢ ብረት ድስት። ይሄንን ላሳያችሁ እና ይሄ ተደራራቢ ብረት ድስት ነው። ዛሬ ሀርቡ ነው እንግዲህ የምንሄደው። ሀርቡ ከተማ ላይ እህታችንን ሰርፕራይዝ እህታችንን ቤተሰብ ሰርፕራይዝ እናደርጋለን። እንግዲህ ጉዞ ወደ ሀርቡ ነው። እዛ ጋር እንደምታዩት መዘፍዘፊያ፣ ጣውላ፣ ተደራራቢ ሳህን ሁሉም ነገር አለ። ያው ሁሉንም መዘርዘር እሷም በቪዲዮ እንድታሳይኝ ስላለችኝ ነው ያመጣሁላት። እዚህ ጋር የሻይ ብርጭቆዎች ናቸው። ያው አሳሽጊያቸዋለሁኝ። መክተፊያ አለ፣ ጣውላ አለ፣ ትሪዎች አሉ። እዚህ ጋር እንደምታዩት በራዶች አሉ። ያው ተደራራቢ የቁርጥ ሳህን፣ ቴርሙዝ
ያው ተደራራቢ ሳህኑ እንግዲህ 2 ካርቶን ነው 5 10 ሀባ ለብፌም ይሆናል ለወጥ ላልጫ ለቀይ ወጥ ለምን እንደምትፈልጉ እንደዚህ ያለ እዚህ ጋር ቪንቶ አለ ቪንቶ ቱት ነው ይሄ ካርቶን እሽጉ ቪንቶ ታውቃላችሁ ቱቱ ቢበጠበጠው ማለት ነው እና ለቤተሰቦቿ ለእናቷን እንድታገግም ለቤተሰቦቻችሁ ማድረግ የምትፈልጉ እናንተም አድርጉ ይሄ የውሃ ብርጭቆ ነው ከዚህ በፊት ማሳያችሁ አሳሽጓለሁ ግን ታሽጓል ያው እንደምታዩት ከላይ ከዚህ በፊትም ስላያችሁት ያው መደጋገም ነው የሚሆነው እና እንደ ዛሬ ሀርቡ ላይ ነን ሌላ ያለው የህቴ ዕቃ ለየት የሚያደርገው ዛሬ ደግሞ ሀርቡ ላይ እንግዲህ ይሄን መሰለ ሮቶ 1000 ሊትር ሮቶ 2 ሮቶ ነው 2 ሮቶ ለቤተሰቦቿ ገዝታለች ማለት ነው ለቤተሰቦቿ ይሁን ለራሷ እንግዲህ ሮቶ አሪፍ ነው ያስፈልጋል ውሃ መከዘኛ ማለት ነው ውሃ ሲጠፋ ምን ሲል ከሮቶ መጠቀም ይቻላል ማለት ነው እንደምታዩት 1000 ሊትር ነው ትልቅ ሮቶ ነው እኛም ቤታችን ላይ የሰቀልነው በነገራችን ላይ 1000 ሊትር ነው ቆንጆ ሮቶ ነው እንግዲህ ቃችንን ጫናን መሄድ ነው ያው ሮቶ መኪናው ሞልቷታል ግን እዚህ የምታዩት ትራስ ነው የሳሎን ትራስ አሰፍተንላት እንደዚህ አሳሽገናል ይሄ ደግሞ አሊ መኪና ውስጥ ነው ያሊ መኪና ስለማይችል በሁለት መኪና ነው የሚሄደው እዚህ ጋር ትራስ ምናምን አለ እዛ ጋር እንዳያችሁት ብዙ ቃልና ማሻአላ ተባረካላህ እንግዲህ ላንቺ መተሽ ቤተሰቦችሽ የሚደሰቱብሽ ያድርግሽ